የደረሱት ሌላ ወደ ማዳጋስካር እንሸኛለን፣ ሌላ ይሄንን ርዕስ እናስመልሳለን ተብሎ እኮ ወርሶ ጨርሷል እኮ እንደ እቅዳቸው አልተሳካላቸውም እንጂ ማለት ነው። አንድ ይሄን ነው። ሁለተኛ ደግሞ ትልቁ ነገር ትግራይ ክልል ላይ ለምን ጄኖሳይድ ተፈጠረ? ቅድም አንዳንድ ተናግራቸዋል። ቅድም አንደኛ ለ27 ዓመታት የነበረው ትንሽም ብትሆን ለምሳሌ እንደ ኦሮሞ ተጎድቷል፣ አልተጎዳም አይደለም፣ ግን ተጎድቶ የተመለሰ አለ፣ ያልተመለሰ ጥያቄ አለ። ለምን ለኦሮሞ ብቻ አይደለም ኢትዮጵያ ለሁሉም ነው። ለኢትዮጵያ ውስጥ ያሉ ብሔር ብሔረሰቦችና ህዝቦች ነው ያለችው። ስለዚህ የተመለሰ ጥያቄ ነበረ ትንሽ ዲሞክራሲ ፕራክቲስ ሆኖ ነበረ። ስለዚህ ለምንድን ነው ትግራይ ላይ ጄኖሳይድ የተፈጠረ? አንደኛ ከአማራ የእውነታ መናገር አለብን። አማራ አንደኛ ኢትዮጵያ የምትባለው ድሮ ከቤተ ክህነት እስከ ቤተ መንግስት ሲመሩት የነበረ ስርዓቱ ያኔ ተሰበረ። ለዛ ቦታ ሊበቀል የሄዱት ኢትዮጵያ አፈረሱት። ለ27 ዓመታት ኢትዮጵያ ብሔረሰቦቹን ማንነቱን በራሱ ቋንቋ እንዲዳኝ፣ በራሱ ቋንቋ ፈጣሪ እንዲያመሰግን፣ በራሱ ስም የአካባቢ ለምሳሌ የኦሮሚያ ክልል አንዳንድ ቦታ ታውቃላችሁ፣ የነበረ ቦታ በነበረ ስም በኤምፓየሩ ስም በኤምፓየር በፊት በነበረ ስም ተመልሷል ነው። ለምን ይሄንን አደረግ ለምን አስተማርክ ለማለት ነው። ለሌላ ምንም ነገር አይደለም። እነሱ ተሳትፎ መሬት ርስትና ርስት እናስመልሳለን ብሎ የገቡት ይሄንን ነው። ሁለተኛ ኤርትራ የገባችበት ተጋብዘ ነው ልትበቀል የነበረችው ነው። ምን ለማድረግ አንድ ቀን ኢትዮጵያን አስተዳድራለሁ መራለሁ የሚል ቅዠት ስላለበት ኢሳያስ በምን ተጋበዘ? በአብይ ነው። ትላንትና የተጋበዘም በዚህ ምክንያት ነው። አብይ ደግሞ ለምን ዓላማ ነው እነሱ ላይ ሄዶ ይሄንን ያደረጋ? አንደኛ አብይ ማንም አስበርክኮ እንዲያጨበጭቡለት ነው የሚፈልገው። ከየትኛው በላይ እኔ ይወት እስቲ ይሄ ሰው ያለውበት ማለት ነው አጨብጭቡኝ የሚል ሰው ስለሆነ እንዲያጨበጭቡለት። አንዳንዴ ይወት እስቲ አሁን ራሱ የሚያደርጉ ማለት ነው ወለጋ ሲሄድ ኦነግ ነው፣ ባህርዳር ሲሄድ ፋኖ ነው፣ ወይ ደግሞ ወደ ትግራይ ክልል ሲሄድ ቲዲኤፍ ደግሞ ህይወት ሆኖ ይናገራል ማለት ነው። ይሄንን ነው 27 ዓመት ከማንም በላይ እንደ አብይ የኦሮሞን ህዝብ የገደለ ማንም የለም። እውነታን መናገር አለብን። ተነስተን ወደ ትግራይ ክልል ወይ ደግሞ ህይወት ነው ብለህ ህይወት ላይ መለጠፍ አይደለም። ያኔ ተላላኪ የነበሩት 27 ዓመታት ተላላኪ የነበሩት ዛሬ ስልጣን ላይ ሆኖ ህዝቡን እየገደሉ እየጨረሱ ያሉት ናቸው። ለምሳሌ እንበልና አንድ ነገር ኤቢሳ አዱኛ አዲስ አበባ ወይ ፍንፍኔ መሀል ላይ መርካቶ ላይ ገደለ። ምን መስረጃ አለኝ እኔ? አዲስ ትግሬ ወይ ገደለ ሀጎስ ነው ወይ ደግሞ ከሌላ ገደለ ብዬ መናገር አልልም። መስረጃ ያለኝ ለምን አንድም ትግሬ አፋን ኦሮሞ ወይ ደግሞ ኦሮምኛ ተናግሮ ኤቢሳን አልገደለም፣ ማንም አልገደለም። ትክክል ነው። እነሱ ነው ትላንትና ሲገሉ ብንለው ዛሬ ቅቤ እየቀባን ነው። አብይ ስንት ነው የገደለው? በ5 በ6 ዓመት ስንቱን እየፈጀ ነው ያለው? ይሄንን ማወቅ አለብን። ትላንትና ፕራክቲስ ያደረገ የነበረ ግድያ ዛሬ በስልጣኑ ጠልፎ እጁን እንደምንም ብሎ ኦሮሞ ነኝ ብሎ እጁን አስገብቶ እየፈጀ ያለው ለማን ነው? አብይና አጫፋሪዎች ናቸው። ይሄንን ነው አንድ ነገር ስንናገር ወደ ብሔር ከመውሰድ መቆጣጠር አለብን በሚል ነው። እኔ 27 ዓመት እንደዚህ ያደረጋል ህገ መንግስት ከተባለ ማይ ፍሬንድ እነ ነጋሶ ግዳዳ እኮ ናቸው የጻፉት ህገ መንግስቱን። ነጋሶ ግዳዳ ደግሞ ኦሮሞ ወክሎ አይደለም፣ እንደ ኢትዮጵያ ሆኖ ኢትዮጵያ ብሔር ብሔረሰቦችን ህዝቦችን ወክሎ ነው የጻፈው። ከየትኛውም ዛሬ ድንበሩ ዳር ድንበር አልስማማ የሚሉት ያኔ ሽግግር መንግስት ወይ ደግሞ ደርግ እንደሄደ ስንት ናቸው ከአማራ ክልል፣ ስንት ናቸው ከአማራ ክልል፣ ስንት ናቸው ከኦሮሚያ ክልል፣ ብሔር ብሔር ተወክሎ ነው የትኛውም ከስንቱ እንደውም 7 መሰለኝ ከአማራ ክልል ዛሬ እኔ የለሁበትም ብሎ ይሄን ጭምር የሚያነሳው ለምንድን ነው? ቅድም እንዳልኩት እኛ የለንበትም በሚል ነው። የለንበትም አይደለም ራሴ ዛሬው በህይወት ያለው ትላንትና መኖር አለበት ማለት ነው፣ መሳተፍ አለበት። አይኔ ትላንትና አልነበርኩም ይላል። አንተ አልነበርክም፣ ግን የአንተ ተወካይ አለ። ለምሳሌ እንበልና እኔ ትላንትና አልነበርኩም፣ ዛሬ ግን አለኝ። እድሉን አግኝቼ እየተናገርኩ ነው ያለው። ትላንትና እድል አገኘሁት አላገኘሁም፣ ይሄንን ለመናገር ደርሻለሁ አልደረስኩም። ግን አባቶቼ ከኔ ቀደሙ ነበሩ፣ ተሳተፉ። አዎ ምን አስታውሶ አደረጉት? እቺን ኢትዮጵያ እስቲ ዲሞክራሲ ፕራክቲስ እናደርግ በሚል ነው ሲኪስ የነበረው። ለምን ፕራክቲስ ይሆናል ነው
ቅድም እንዳልኩት ተቀርጣልኝና ቅድም እንዳልኩት ዲሞክራሲ ፕራክቲስ ሆኗል። ማንም በራሴ በራሱ መተዳደር ማለት ነው የነበረ። ስለዚህ ያ ነገር ሄደ ወደ አይ ህዋት ነው አይ እነሱ ነው በበላይነት የነበረ። እንደዚህ የሚባል ነገር ነበረ ስልጣን ላይ ያለ አለ። የታችኛው ጎርቷል። ችግር ነበረ እንደነበረ ችግር እንፈቃለን ከተባለ አዎ ችግሩን ትተን በአንድነት እንቀጥል ከተባለ እንቀጥል ነው። ለእኔ ግን ቅድም እንዳልኩት ይቅርታ አድርጉልኝና እቺ ኢትዮጵያ ብለው የሚቀጥል አይመስለኝም። ኢትዮጵያ ብላት የምትቀጥል የለችም። ጥሩ ታሪክ የለም። አሁንም ጥሩ ታሪክ እየመጣ አይደለም። ጥሩ ታሪክ እየተጻፈ አይደለም። በተለይ እቺ 7 ወይ 6 ዓመት ወይ 5-6 ዓመት አይተናል ሁሉም ነገር። ዛሬ እኮ ቅድም እያልን ያለው የትግራይ ጄኖሳይድ ተደርጓል። ጄኖሳይድ ስለዚህ ይሄ ጄኖሳይድ ነው ለ ዞኖ ሀልለ ዶክተር ቦጭት ቶፒኩ ምንድን ነው? እስከዛ ሲሄደስ ፔንኪለር አንድ ጊዜ ያኔ ትንሽ ጠየቀው ጥያቄ ላይ ምን አለ መሰለሽ፣ ያው በኦሮምኛ ቢሆን በደንብ መግለጽ እንዳሉ ነበር። አማርኛ ብዙ አይችልም፣ ግን ሊሞክር እስኪ በትንሹ ማለት ነው። አዎ ይሁን በቃ ችግር የለም። መጠናኛ እችላለሁ እና ምን አለ መሰለሽ፣ አሁን የምናወራው ስለ ግል አይደለም፣ ስለ የግል ቤታችን ሳይሆን ስለ ህዝብ ነው የምናወራው። ለዛ ነው ውጭ ብዬ የማዳምጠውና ሰው ከንግግሩም የሚነሳ ፖይንቶችን ሰው በአካባቢ እንዳለ ለማወቅ ስለዚህ መደማመጥ ጥሩ ነው። እኛ ዋናው ችግር ምንድነው? አለማደማመጥ ነው። እንዴት ነው ማንደማመጠው መሰለሽ? አንቺም የሆነ ፓርቲ ውስጥ ወይም ደግሞ የሆነ ቤተክርስቲያን ውስጥ የሆነ እምነት ውስጥ ተደብቀሽ በግሩፕ የሆነ ነገር ትስራለሽ። እኔም እንደዛው አንድ ሰውዬም እንደዛው እንደዚህ ነው ያደግነው። አንድ መድረክ ላይ አንድ አጀንዳ ላይ ወይም ደግሞ አንድ ኮንሰንሰስ ላይ ሀሳባችን እያተንሸራሸር አላደግንም። ዋናው በቃ በጣም መርዝ ሆኖ ቶክሲክ ሆኖ እቺ ነገር የሚያባላ አንዱ ነገር እሱ ነው በቃ። እና አሁን ይሄ እንደ ኢትዮጵያ ብቻ ሳይሆን እንደ ኦሮሞም አልፎ እንደ አማራም እንደ ትግራይም